ሰላም ውድ የኔ ዩቲዩብ ቻናል ተከታታዮች እንዴት ሰነበታችሁ? ዛሬ ደግሞ ስለ ዓለም አቀፍ ጤና መድኃኒት የሆነው ስለ ካሮት ጭማቂ ይዤላችሁ መጥቻለሁኝ። ካሮት እንደሚታወቀው በቫይታሚን ኤ እና እንዲሁም ደግሞ በአንቲ ኦክሲዳንቶች የተሟላ ነው። ስለዚህ በቀላሉ ጨምቀን መጠጣት እንችላለን ማለት ነው። እንግዲህ እንደምታዩት መጀመሪያ ካሮትን በንጽህና ከላጥኩት በኋላ በደንብ አጠብኩትኝ። አጥቤ ካደረኩት በኋላ እንግዲህ ወደ መጭመቂያ ወሰድኩት ማለት ነው። ምንድነው ካሮት እንግዲህ እንደሚታወቀው የተለያዩ ጥቅሞች አሉት። ለምሳሌ በተለምዶ እንኳን ተማሪዎች እያለን አይን ያጠራል የምንለው ነገር አለ። ስለዚህ ካሮት አንዱ ጥቅሙ አይን ያጠራል። በተጨማሪ ደግሞ ቆዳ ጥራትንም ለቆዳ ጥራትም ጥቅም አለው። ሶስተኛ ደግሞ ያው በሽታን የመከላከል አቅሙም ከፍተኛ ነው ማለት ነው። ስለዚህ በቀላሉ ካሮታችንን ጨምቀን ጤናችንን እንጠብቃለን ማለት ነው። እንደዚህ እንግዲህ እንደምታዩት ማሽኑ ደግሞ ለብቻ የሚያስፈልገውን ለብቻ የማያስፈልገውን ለብቻ ለይቶ ነው የሚያወጣው። ትንሽ ይሄ ማሽን እንግዲህ ማጠቡ ትንሽ ሊያስቸግር ይችላል። ከፈለጋችሁ ውሃ ልትጨምሩበት ትችላላችሁ። እንግዲህ እዩት እንዴት እንደሚያምር እንደሆነ ጁሱ በጣም ይጣፍጣል። ለቃናም የተለያየ ነገር ማክተት ትችላላችሁ ማለት ነው። ተፈጥሯዊ በሆነ መንገድ ጤናችንን መጠበቅ እንችላለን ማለት ነው። ሰብስክራይብ አድርጉኝ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አመሰግናለሁ።